ሰላማት ጋይስ ራሴን ለመቆጣጠር ሞክራለሁ፣ ግን እኛ ትግሬዎች ይህንን ሁሉ መቻል አለብን። ግዴታችን ነው። የእናንተ ተውት እንገራችሁ። እኔ የምሸጠው ሻምፖ፣ ሽቶ፣ ቅባት ምናምን እቃዎች ነው የምሸጠው፣ ግን እንደዛ የዞርኩ ነው የምሸጠው፣ ሰውን እየጠየቅኩ ማለት ነው። ኖርማል ነው። ይሄንን የምሰራው ነው። የሰው ግፍ ምንም አይመስለኝም። ለምጄዋለሁ፣ ተገፍቻለሁ፣ ምንም አይመስለኝም በልማድ ምክንያት። አሁን ግን እየጠየቅኩ የሆነች ፖሊስ መጣ። ምንድነው ያሽ ምናምን አለችኝ። ማለት ገዛ መስሎኝ አይ ሳሙና ምናምን ስላት ንግድ ፈቃድ አለሽ ምናምን አለች። አይ ንግድ ፈቃድ እንኳን የለኝም፣ ግን ከትግሬ ስለመጣው ተቸግሬ ነው መጥቼ መጠለያ ስላላገኘው ወይ ደግሞ ተቀጥሬ እንዳልሰራ ደግሞ ህፃን ልጅ ነሽ ስላለኝ ነው ስላት፣ ደግሞ ከትግሬ ነሽ ድሮም አውቄ ነበር ብላ ሁሉም እቃዎቼ አይበክን አላለቅስም፣ ችግር የለውም። ምን አለች? ድሮም ከትግሬ እንደሆነች አውቄሽ ነበር ገብቶኛል ምናምን ብላ ወሰዶችው ሁሉንም እቃዎችና በእናትሽ የመሰፈሪያ እንኳን የለኝም ምናምን ስላት ይህንን ሰውና ይሄንን ፊቴ ላይ ወረወረችው። ሴት ሆና ግን ይሄ የታክሲ ሆንሻል ብላ ፊቴ ላይ ወረወረችው። ተወርውረው ችግር የለውም። እኔ ተወርውሮብኛል፣ ፊቴ ላይ እንትን ተብሎብኛል፣ ምንም ነገር ግን ትግሬ ስለሆንኩ ብቻ ይሄንን ግፍ መድረስ አለበት። የኔ ነው ይደብራል። በቃ ተውን እንኖርበት። እኛ ሰርተን መለወጥ አንችልም ትግሬ ስለሆንኩ ብቻ። እናም አሁን ተረጋግቻለሁ፣ ችግር የለውም። ለበጎ ነው ሁሉም ነገር። አሁንም ስጋ ነው የምበላው ለሷስ። ዘረኝነት ግን በቃ ዘረኝነት ይብቃ። ማረኝ። ለሁሉም ሼር አድርጉ እና መንግስት ይስማል። ዘረኝነት በጣም የሚያስጠላ ቆሻሻ ነገር ነው። የእውነቴን ነው የምላችሁ፣ በጣም የሚያስጠላ ነገር ማለት ነው። ማለት ካበረታታችሁ አበረታቱ፣ ካልሆነ በቃ ተው። እግዚአብሔር ላይክ ሰውን ማስለቀስ፣ የሰውን ልብ ማሳዘን ነገ ከነገ ወዲያ ዋጋ ነው እንድትከፍሉ የሚያደርጋችሁ። እኔ አላቅም። በቃ ማለት በጣም የሚደብር ነገር ነው። እግዚአብሔርን ከምሬ ነው ብላችሁ በጣም ቆሻሻ ነገር ነው ዘረኝነት። በጣም ቆሻሻ ነገር ማለት ነው። በቃ ላይክ ሰፊውን ልባችሁ፣ አእምሯችሁን አስፉት ፕሊስ። እግዚአብሔርን በቃ ላይክ የሆነ እንዴት ነው ጌታ እንኳን ከነገድ ከቋንቋ በቃ ከዘረኝነት አይደል ይዋጀን። እባካችሁ በቃ ማለት ከዚህ ሁሉ ነገር ውስጥ ውጡ ፕሊስ። እንደ ሰብአዊ ሰው ይህ ሰብአዊነት ተሰምቷችሁ የምታደርጉትን ነገር አድርጉ። በጣም ነው የሚያስጠላው። በቃ የመጨረሻ ነው የሚያስጠላው ዘረኝነት። የእውነቴን ነው የምላችሁ። ነገ ከነገ ወዲያ ዛሬ አይመስላችሁም እንጂ ዋጋ ያስከፍላል። ሰውን እንደ ሰውነቱ አክብሩ። ሰውን በሚያደርገው ነገር አክብሩ። በዚያ መዝኑት። በቃ በእናታችሁ የሚያስጠላ ነገር አታድርጉ። በጣም በዝቷል። በጣም በየቦታው በቃ በየቦታው። እግዚአብሔር እሱ ይታረቀን እውነት